ጋይስ ማለት ነው ዛሬ ይዤላችሁ የመጣሁት ክሪፕቶ ትሬድ የምታደርጉ ከሆነ ለሱ የሚሆን ምርጥ አፕ ነው ማለት ነው። ይዤላችሁ የመጣሁት አብረን ትሬድ የምናደርግበት ማለት ነው። በጣም ምርጥ አፕ ነው ማለት ነው። ከዚህ በፊት ዳጊም ሰርቶበት ልታዩት ትችላላችሁ ማለት ነው። ስለዚህ እኔ ማምጥቼላችኋለሁ ማለት ነው። ሙሉ ነገር አሳያችኋለሁ ማለት ነው። እንዴት እንደምትከፍቱ ምናምን ከየትም አፑን እንደምታገኙ አሳያችኋለሁ። ከፈለጋችሁ ደግሞ ኮመንት ላይ ፒን አደርግላችኋለሁ ማለት ነው ሊንኩን በዛም ገብታችሁ ማግኘት ትችላላችሁ ማለት ነው። ወሬ አላበዛባችሁም፣ ቀጥታ ወደ ቪዲዮ እንሄዳለን። እናንተ ደግሞ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ትንሽ ደቂቃ ነው፣ የ4 ደቂቃ ቪዲዮ ነው ወይ 5 ደቂቃ ማለት ነው። ስለዚህ ሁላችሁም ተከታተላችሁ ብትወዱ ደስ ይለኛል ማለት ነው። 1000 እየገባን ነው ማለት ነው። ወደ 1000 እየሄድን ነው ማለት ነው። ትንሽ ሰው የቀረው ስለዚህ ሰብስክራይብ በማድረግ 1000 እንግባ ማለት ነው። ያው ለድጋፋችሁ ለሁሉም ነገር አመሰግናለሁ። የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ እሰራላችኋለሁ ማለት ነው። ስለዚህ ያው ቀጥታ ወደ ቪዲዮ እንግባ ጋይስ ማለት ነው። መጀመሪያ ገብታችሁ የምታረጉን ነገር ቢኖር ላሳያችሁ ማለት ነው። ጋይስ መጀመሪያ ትገቡና ማለት ነው ፕሌይ ስቶር ላይ ማለት ነው ዊክ ብላችሁ ትሬዲንግ እና እንዲሁም ቢትኮይን ቨርቹዋል ብላችሁ ሰርች ታደርጋላችሁ ማለት ነው። ታገኙታላችሁ ማለት ነው። ራሱ ቀጥታ ይመጣላችኋል ማለት ነው። ይሄንን ይመስላል። ፌሱን ላሳያችሁ ማለት ነው። ይሄንን ይመስላል ማለት ነው። እሱን ታወርዱታላችሁ ማለት ነው። መጀመሪያ እኔ ስላወረድኩት እንግዲህ ኦፕን ነው የሚለኝ ማለት ነው። ገብቼ ደግሞ ላሳያችሁ ማለት ነው። ይሄ ይመስላል ማለት ነው። ሆም ፌሱ ማለት ነው። ይሄንን ይመስላል። እዚህ ጋር ስታወርዱት ዲፖዚት ይላችኋል ማለት ነው። መጀመሪያ ላይ ግን ስታወርዱት እናንተን የተለያዩ ነገር ይጠይቃችኋል ማለት ነው። ለምሳሌ ስታክ አረገባችሁ ትንሽ ይቅርታ ማለት ነው። እናንተ የሚጠይቃችሁ ነገር ቢኖር አንደኛ በኢሜይላችሁ መክፈት ከፈለጋችሁ በኢሜይላችሁ ነው የምከፍቱት ማለት ነው። ከፈለጋችሁ ደግሞ ያው የተለያዩ ነገሮችን መጠቀም ትችላላችሁ፣ ሌላ ነገሮችን ማለት ነው። ስልክ ቁጥራችሁንም መጠቀም ትችላላችሁ ማለት ነው። እኔ ግን መክራችሁ በኢሜይላችሁ ብከፍቱ ነው ማለት ነው። በዛ ሳይን ካረጋችሁ በኋላ ቀጥታ እንደዚህ አይነት ፌስ ያመጣላችኋል ማለት ነው። ከዛም በኋላ ግን መርሳት የሌለባችሁ ነገር ማለት ነው ጋይስ ሁሉም ነገር ላይ ለምሳሌ ቬሪፋይ ማድረግ አለባችሁ ጋይስ። ቬሪፋይ ነው አላረኩትም፣ ምክንያቱም አይዲ ካርዴ ትንሽ እየዘገየብኝ ስለሆነ ነው። ሲመጣ ቬሪፋይ እናደርገዋለን ማለት ነው። ነገር ግን ያላችሁ ካላችሁ በአይዲ ካርድም ይሰራል በፓስፖርትም ይሰራል ማለት ነው። ላሳያችሁ እሱን ደግሞ እንዴት ቬሪፋይ እንደምታደርጉ። እንደምታዩት እዚህ ጋር ከላይ ወደ ነጥቦቹ አሉ ማለት ነው። 3 ነጥቦቹን ትነካላችሁ ማለት ነው። ከዛም በኋላ ራሱ ያመጣላችኋል ማለት ነው። ፌሱ ምናምን ያመጣላችኋል፣ እዛ ላይ ያሳያችኋለሁ ማለት ነው። እንደዚህ ይመጣላችኋል ማለት ነው። እኔ ሸፍኜ ነው ማለት ነው። እንግዲህ እንደምታዩት ያው ይሄ እንትን ስለሆነ ማለት ነው። ሸፍኜ ነው ለናንተ ስል ማለት ነው። ካያችሁ እዚህ ጋር ቬሪፋይ የሚለው ነገር እንደምታዩት ቬሪፋይ የምትለዋን ብቻ ላሳያችሁ ማለት ነው። አንቬሪፋይ ነው ማለት ነው። እዚህ ጋር አንቬሪፋይ ይላል ማለት ነው። አንቬሪፋይ ነው ማለት ነው። እናንተ እሱን ገብታችሁ ቬሪፋይ ማድረግ አለባችሁ ማለት ነው ጋይስ፣ ግዴታችሁ ነው ማለት ነው። የተለያዩ ኢንተርፌሶች ያሉት ማለት ነው። እሱን ደግሞ ላሳያችሁ ማለት ነው። እንወጣለን ማለት ነው ከዚህ ውስጥ ቀስቱን ነክተን ማለት ነው። ነገር ግን ይሄን ጋይስ ተጠቀሙ ማለት ነው። ደስ የሚለው ነገር እዚህ ጋር ዋሌትን እንነካታለን ማለት ነው። የዋሌት ምልክቷን ማለት ነው። ትሬድ መግባት ከፈለጋችሁ ደግሞ እንዴት እንደምትገቡ አሳያችኋለሁ ማለት ነው። እንደምታዩት እኔ 0 ብር ነው ያለኝ ማለት ነው። ለምሳሌ ዲፖዚት ስትሉት ያመጣላችኋል ማለት ነው። ብዙ እንትኖችን ማለት ነው፣ ብዙ የመቀበያ መንገዶችን ያመጣላችኋል ማለት ነው። የተለያዩ መንገዶች አሉ። ለምሳሌ ቆይ አሳያችኋለሁ ማለት ነው ጋይስ። የኔ ስልክ ስታክ ስለሚያደርግ ነው፣ በጣም ይቅርታ ማለት ነው ጋይስ። ስለዚህ ባይ ክሪፕቶ ይላችኋል ወይስ ኦንሊ ቼንጅ ዲፖዚት ይላችኋል ማለት ነው። እኛ ኦንሊ ቼንጅ ዲፖዚት እንለዋለን ማለት ነው። ሪከቨር ምናምን ያው በቃ ብቻ እንለዋለን፣ ከዋሌትም ኤክስቼንጅ ማድረግ ስለምንችል ማለት ነው። እሱን እንነካዋለን ማለት ነው። እንደምታዩት ቀጥታ ይመጡልናል ማለት ነው። እንደምታዩት ይመጣልን ማለት ነው ጋይስ። ያው እንደምታዩት በጣም ብዙ እንትኖች አሉ ማለት ነው። ማስገባት ይፈልጋችሁ ሶላና አለ፣ በጣም ብዙ ነገሮች አሉ ማስገባ የምትፈልጉባቸው ማለት ነው። ከነዚህ ውስጥ መርጣችሁ ማስገባት ትችላላችሁ ማለት ነው። ስለዚህ ዲፖዚት ስታደርጉ በጣም ነው ቀላል ማለት ነው። ከሶስቱና ደግሞ ትሬድ እንዴት እንደምትገቡ ላሳያችሁ ማለት ነው። እኔ ብር አላስገባውበትም ማለት ነው። ዶላር ወይ ዲፖዚት አላረኩበትም ማለት ነው። ጋይስ እንግዲህ እንደምታዩት ማለት ነው የኔ ስልክ ስታክ ስለሚያደርግ ነው፣ በጣም ይቅርታ ማለት ነው። ስለዚህ አሳያችኋለሁ ማለት ነው።
እንደምታዩት እዚህ ጋር ከታች ትሬድ ሚል አለ ማለት ነው። ራሱ ትሬድ ሚል አለ። እሱ ውስጥ መግባት ትችላላችሁ ማለት ነው። እሱ ውስጥ ገብታችሁ ቀጥታ ትሬድ ማድረግ ትችላላችሁ ማለት ነው። በተጨማሪ ደግሞ ከኔ የበለጠ ማለት ነው የዳጊን ቪዲዮ ብታዩት የተሻለ ነው ማለት ነው። እዚህ ጋር መግዛት የምትፈልጉትን መጠን ለምሳሌ ሶላና ለመግዛት ከፈለጋችሁ ለምሳሌ የሶላና መጠን አለ እዚህ ጋር ማለት ነው። ባይ ሚል አለ ማለት ነው። እሱን መግዛት ትችላላችሁ ማለት ነው። የሶላና መጠን አለ ማለት ነው እዚህ ጋር ሶላናን ለመግዛት ከፈለጋችሁ ትጨምሩታላችሁ ማለት ነው። እንትናችሁን ለመግዛት የፈለጋችሁን ፐርሰንቱ ምናምን አማውንቱን ትጨምሩታላችሁ። እየጨመራችሁ መግዛት ትችላላችሁ ማለት ነው። እንደዚህ አድርጋችሁ ትሬድ ማድረግ ትችላላችሁ ማለት ነው ጋይስ። በጣም ይገርም አፕ ነው። እናንተ ገብታችሁበት ደግሞ ተጠቀሙት። የኔ ስታክ ስላለው ነው ብዙ ነገር ላሳያችሁ ፈልጌ ነበር፣ ነገር ግን ስልኬ ስታክ ስላለው ነው እንደምታውቁት ማለት ነው። የዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። ትሬድ ማድረግ ከፈለጋችሁ እንደዚህ ገብታችሁ ትሬድ ማድረግ ትችላላችሁ። ምርጦን ኤክስቼንጅ አፕ ነው ማለት ነው። ገብታችሁ ትሬድ ማድረግ ትችላላችሁ። እናንተም በደንብ ይዩት ማለት ነው። ገብታችሁ የተለያዩ ፊቸሮች አሉት ማለት ነው። ስለዚህ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው። ሊንኩን ከፈለጋችሁ ኮሜንት ላይ አስቀምጥላችኋለሁ፣ ፒን አድርጌዋለሁ። ገብታችሁ ማግኘት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ማለት ነው። ይመቻችሁ።